እንደተጎዳ ጃኒ ግን ደህና እንደሆነች ነው የነገሩን። አደራ አጽናኗቸው፣ አይዞኝ በሏት። እሱንም የአዶናይ ብዙ ጊዜ ከአዶናይ ወንድም ጋር አብረው ናቸው፣ ከታናሽ ወንድሙ ጋር ብዙ ቤታ ስትሄድ ምናምን አብረው ወይ አዶናይ ነው ወይ የአዶናይ ወንድም አለና ፋሚሊ ሆነዋል። ኦልሬዲ ፋሚሊ ናቸውና ያ ነገራቸው ደስ ይላል። እውነት ለመናገር ያ ነገራቸው በጣም ደስ ይላል። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ያቅለልላችሁ። እግዚአብሔር ይጎብኛችሁ። እንደኛ ስራ እንደኛ ነገር ሳይሆን እሱ እንደምሕረቱ ይጎብኛችሁ። በጣም ነው ያዘንኩት። የፈለጋችሁት የምትሉኝ ስትሳደቡ ደሩ። ምክንያቱም እንዴ መስማታችሁ አይቀርም። ይሄ ህዝብ መስማቱ አይቀርም። ሳይሰሙ ቶሎ ላውራ። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ያቅለልላችሁ። እግዚአብሔር ይጎብኛችሁ። እንደኛ ስራ እንደኛ ነገር ሳይሆን እሱ እንደምሕረቱ ይጎብኛችሁ። በጣም ነው ያዘንኩት። ነገር ግን የግድ ለህዝብ ማስተላለፍ ስላለብኝ ዛሬ ምሽት አካባቢ በጣም አስደንጋጭ ዜና ተሰምቷል። ታዋቂዎቹ ቲክቶከሮች ጃኒ ገብሩና የፍቅረኛዋ ወንድም የመኪና አደጋ ደርሶባቸዋል የሚል ዜና እየተሰራጨ ነበርና ለተወሰኑ ደቂቃዎች ለተወሰኑ ሰዓታት የመረጃው ትክክለኛነትን እየተጣራ ነበር የቆየው። ነገር ግን አሁን መረጃው ትክክል እንደሆነና ሁለቱም በሆስፒታል እንደሚገኙ ተገልጿል ማለት ነው። ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ያቅለልላችሁ። እግዚአብሔር ይጎብኛችሁ። እንደኛ ስራ እንደኛ ነገር ሳይሆን እሱ እንደምሕረቱ ይጎብኛችሁ። በጣም ነው ያዘንኩት። ነገር ግን የግድ ለህዝብ ማስተላለፍ ስላለብኝ መናገር ስላለብኝ የተናገርኩት። ምክንያቱም ሁሉም ቢያወሩት አሰብስበው እየጠበቁ ስለሆነ እኔ ቀድሜ አውርቻለሁ። አሁን ቢያወራሽ ደስ ብሏት ነው ብለው ሊገሉኝ ነው የሚችሉት። ጋይስ ሊገሉኝ ነው የሚችሉት። እናቴ ትንሽ እንግዲህ መወራቱን መስማታቸው አይቀርም። ከባድ የመኪና አደጋ ማታ ተዝናንተው ሲወጡ ሁለቱ ከባድ አደጋ ደርሶባቸዋል። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይማራችሁ። እንግዲህ አደጋው መድረሱ ትክክለኛ መሆኑ የተረጋገጠ ሆኗል። በጣም ያሳዝናል። ለመናገር ያው እውነት ለመናገር እነሱ ታዋቂ ሰዎች ስለሆኑ ነው እንጂ በጣም ብዙ የማናውቃቸው በየዕለቱ በጣም ብዙ በተለያየ አደጋ የሚሞቱ ሰዎች አሉ። ስለነሱ ግን እግዚአብሔር እንግዲህ ቶሎ ፈውስ ይላክላቸው እንላለን። ከዚህ ጋር በተገናኘ ግን በጣም ብዙ የውሸት ወሬዎች እየተናፈሱ ይገኛሉ። አደጋው የደረሰው በሁለቱ በጃኒና በፍቅረኛዋ በአዶናይ መካከል ነው። ላይክ አደጋው የደረሰው ሁለቱ ላይ ነው። መኪናቸው ከጥቅም ውጭ ሆኗል፣ ሰርጀሪ ተሰርቷል ምናምን የሚሉ ወሬዎች አሉ። ነገር ግን እስካሁን የተጣራው መረጃ ሁለቱ እንደሆኑ የአዶናይ ወንድምና በጃኒ ላይ እንደሆነ አደጋው የደረሰው እንዲሁም ደግሞ አደጋው ደግሞ ያን ያህል ስፔሻሊ ደግሞ ጃኒ ላይ ከባድ አደጋ እንዳልሆነ የደረሰባት የተለያዩ ምንጮች ያመለከቱ ይገኛሉ። እንደተጎዳ ጃኒ ግን ደህና እንደሆነች ነው የነገሩን። አደራ አጽናኗቸው፣ አይዞኝ በሏት። እሱንም የአዶናይ ብዙ ጊዜ ከአዶናይ ወንድም ጋር አብረው ናቸው፣ ከታናሽ ወንድሙ ጋር ብዙ ቤታ ስትሄድ ምናምን አብረው ወይ አዶናይ ነው ወይ የአዶናይ ወንድም አለና ፋሚሊ ሆነዋል። ኦልሬዲ ፋሚሊ ናቸውና ያ ነገራቸው ደስ ይላል። እውነት ለመናገር
ያ ነገራቸው በጣም ደስ ይላል። በጣም ያሳዝናል። በጣም ነው የሚያሳዝነው። ከድንገተኛ አደጋ ማናችሁንም እግዚአብሔር ይሰውራችሁ። ድንገተኛ አደጋ ኢትዮጵያ ደግሞ የመኪና ኢንሹራንስ ምናምን የሚባለው ነገር ብዙ አይደለም። አሁን አሜሪካን ሀገር ቢሆን የመኪና ኢንሹራንስ በደንብ አለ። ኢትዮጵያ ላይ ስትገጭ ብቻ ምናምን አይነት ነገር ይመስለኛል ብዙዎቹ እንትን ያላቸው ኢንሹራንስ ያላቸው። እዚህ ሀገር ግን ፉል ከቨሬጅ ነው። እግዚአብሔር አድርስ። እኔ የሆነ መኪና አደጋ ቢደርስብኝ ምንም ችግር የለውም። ምንም የምከፍለው ነገር የለም። ምንም ነገር ከምንም በላይ ሰው ህይወት ነው የሚያሳስበውና እነሱ በህይወት ከተረፉ ንብረት ሰው ነገ የሚተካ ነገር ነው፣ ሰርተው ያገኙታል። ቀላል ነው ያደርግላቸው እንላለን። እንትን አይልም ከቨር ያደርጋል። ኢትዮጵያ ግን ብዙ ጊዜ የሚያደርጉት ምንድነው ከቨሬጁ ምንድነው sometimes አይ ቲንክ ስትገጩ ብቻ ነው ብዙ ሰዎች እንትን የሚለው በሆነ አደጋ ቢደርስባችሁ በምን ያውላ ብር ገደል ገባ ማለት ነው። ከባድ ኢትዮጵያ በጣም ከባድ ነው። በጣም የካር ኢንሹራንስ ምናምን የሚባል ነገር የለም። ላይፍ ኢንሹራንስ እድር ነው ኢትዮጵያ ነው። አደጋ እንግዲህ ተዘጋጅተን የምንጠብቀው ነገር አይደለም። ሁላችንም እድር ነው ኢትዮጵያ ላይ ሌላ ነገር የለም። በሚገርም ሁኔታ ሌላ ነገር የለም። አዶናይ ምንም አልሆነም። አዶናይ አልነበረም። የነበረችው ጃኒና የአዶናይ ወንድም ነው። እግዚአብሔር ይጠብቃቸው። በጣም እንደዚህ አይነት ነገር ባልሰማ ደስ ይለኛል። ባልሰማ የምንወዳቸው ሰዎች እንኳን የምንወዳቸው እኔ የምንደባበረው ሰው እንኳን ቢኖር አደጋ ማንም ላይ ማለት ላይ አደጋ ተሰለ ይሄን ክፉ ነገር ማንም ላይ ይድረስ ተብሎ ሰው አይመኝም። ሁሉም ሰው በሰላም ወጥቶ ይግባ። ያው ሰው በህይወት እስካለ ድረስ ነው የመናቆሩም መጣላቱም መፋቀሩም የሚኖረው። ለዛም ሞትን የሚመኘው ጠላት ሰይጣን ዲያብሎስ ብቻ እንጂ የሰው ልጅ ክፉ ነገር መመኘት አግባብ አይሆንም። አደጋ እንዲደርስባቸው አልፈልግም። ይኑሩ ከነ ምናምናቸው ይቀመጡ። የሚነዳው ማን ነበር ምናምን ምን ጥቅም አለው? ሹሉቃ ነዳ፣ ገብረየስ ነዳ፣ ማን ነዳ? ምን ጥቅም አለው? ጃኒላ አይደለም ወንድሟ ነው እንጂ አይሚን ወንድሙናይና ጃኒላ አይደለም ወንድሟ ነው እንጂ አይሚን ወንድሙ የአዶናይ ወንድምና ጃኒ ነው። ለዛውም ደግሞ ትንሽ ነው በጣም የጃኒ በተለይ አደጋ ብለን ማውራት ማንችለው ነው። ሌላ ቦታ ሄዳችሁ ስትሰሙ ምናምን አደጋ ደረሰ ተጎድቷል እንዴ ቅድም ምን አረ ክፋት የሰው ክፋት አራይፒው ላይ ይጽፋሉ። በቃ ምን አይነት አንጀት ኖሯችሁ ነው የሰው ልጅ እንደዚህ እንዴት ይባላል? በነገራችን ላይ ጋይሰኛ እያንዳንዱ የምንናገረው ነገር ሁሉም እዚህ ሶሻል ሚዲያ ላይ የምናየው ሰው በሙሉ ቤተሰብ እንዳሉ መርሳት የለብንም። ማለት እኛ እዛ ጋር ያሉት ሲሆን እኮ በስክሪን ውስጥ አይተን ነው የምንወዳቸው የምንጠላቸው አይደለ? የተለያየ ፊሊንግ ሊኖረን ይችላል፣ ግን ከነሱ ጀርባ ግን ቤተሰብ ይባላል እና እያንዳንዱ የምናደርገው ነገር ልክ አሁን እኛ ቤተሰቦቻችን እኛ ክፉ ነገር ሰው ሲሰድበን ሲናገረን እንዴት ነው ቤተሰብ የሚከፋው? ልክ እንደዛ እነሱም ቤተሰብ አላቸው። ያው ሁሉም ለመኖር ኑሮ ለማሸነፍ ነው በእርግጠኝነት ስክሪን ላይ ወጥቶ የተሰጠውና በዛ ልክ ሩቅ ሄደን የሰው ልጅ ሞት እስከ ሞት መመኘት አለብን ብዬ አላስብም። አሰፍስፋችሁ ነው እንደምትጠብቁት የሰውን መጎዳትና ሞት ደግሞ ምንም እኮ የምናገኘው ጥቅም የለም። ላይ የሆነ ሰው ስለተጎዳ ወር ክፉ ነገር ስለደረሰበት እኛ ጋር ምንም የሚጨመርልን ነገር የለም ጥፋትን ከማትረፍ ውጭ ማለት ነው። መኪናው እኮ ቆርቆሮ ነው። መኪናው ለምን አይጠፋም? ከፈለገ ቆርቆሮ እኮ ነው። ነገ እኮ ይገዛል እኮ ሰርቶ ይገዛሉ እኮ። በጣም ህጻናቶች እኮ ናቸው፣ ልጆች ናቸው፣ 20 ቤት ናቸው እኮ። መኪናውስ የሚጠየቅ ነገር አታውቂም? መኪናውም አለ፣ ግን ደግሞ መኪናው የፈለገ ነገር ለምን ገደል አይገባም? መኪና ዋናው የልጆቹ ህይወት ነው። ታርፈዋል፣ ምንም አልሆኑም፣ አካለ ጎዶሎ አልሆኑ፣ እግራቸው አልተቆረጠ፣ እጃቸው አልተቆረጠ። ዳስ ይሄን ነው ማመስገን ያለብን።
መኪናውስ ተጎዱ። ያ እሱ በጣም ተጎድቷል። እሱ ሰርጀሪ የተደረገለት ነበር ነው ያሉኝ ቅድም። እሷ መጠነኛ ጉዳት ደርሶባታል። መኪናው ከፍተኛ አደጋ ደርሶበታል። በጣም ከባድ አደጋ። መኪናው ሲታይ ከዛ ውስጥ ህይወት የሚተርፍ አይመስልም ነበረ ነው። እሱ ግን በጣም ከፍተኛ አደጋ ነው የደረሰበት። እሷ መካከለኛ ነው ግን አደጋ ደርሶባታል። እሺ እግዚአብሔር ቀላል ነው ያርግላቸው የሚባለው ሌላ ምን ይባል። በነገራችን ላይ ግን ከዚህ ጋር በተገናኘ አይ ቲንክ ሊያን በጣም ብዙ ሰው አታክ ያደርጋል ነበር መሰለኝ። አይደሉ ወሬ ላይ ሚዲያ ላይ ወጣ ወሬ ነው ያወራቸው። ሌላውም ሰው ቢሆን ይሄንን ወሬ ነበር የሚያወራው። አይደሉ ለምን ሰው በዚህ ልክ እየተነሳባት እንዳለች ሴትዮ ጋይስ በቃ ሚዲያ ላይ የሚመጣ ሰው የሆነ በጣም ገፍተን ለመጣል አንሞክር። ካልተመቸን ተምየን ደግሞ ንቆጥኝስ ነገር ለምን ካላወራሽ መጣሽ? እያወራሁ አይደለም እንዴ? ከዚህ በላይ እንዲላሩ እንደውም ጉዳቸውን ሸፍነሽላቸዋል። ይስ አስበሽዋል? እኔ የምሰማውን በአጠቃላይ ይሄ ለምሰማው ወይ እሺ እስጨት አይለማናት እኔ የምሰማውን ለምሰማው እንዴት እንደምታዋጣችሁ እንደምታወራላችሁ ባለ መኪና አደጋ ተብሎ ያ ትራፊኮች መዘገባቸው አይቀርም ብዬ አስባለሁ። ምክንያቱም መኪናው ከጥቅም ውጭ ነው። አይ ብዙ አብልጦኛል ነው ብዙ አላመለጠሽም። የኔ ፍቅር በዚህ ከባድ አደጋ ደረሰባቸው ቲክታከሮቹ። ከባድ አደጋ ማለት ለሊት ነው የደረሰባቸው። በእርግጥ እኔ ግን የገረመኝ ጋይስ አሁን እንደው ሞራ ካወራሁት ደግሞ ነገሩ ሊቀይሩብኛል እንጂ ኤኒዌይስ ያላሰብኩት ጉዳይ ተረፉ። አዎ ተርፏል። እሱ ላይ ግን ከባድ አደጋ ነው። እሷም መጠነኛ አደጋ ደርሶባታል። ሰምተናል። ሰምተሻል? እንኳን ሰማሽ። ለደህንነቴና ለህጉ አክባብ ስንል ማንነታቸውን ሚዲያ ላይ ስማቸውን አንጠቅስም። እናንተ ግን ፈልጋችሁ መድረስ ትችላላችሁ። አንዳንድ ሰዎች በቦታው የነበሩ ሰዎች ቪዲዮ ቀርጿቸዋል። በነገራችን ላይ ግን ለምን በጣም እየገረመን ያለው ለምንድን ነው? አደጋ እኮ ነው ጋይስ። ማንኛውም ሰው እንዴ ምንም እኮ ጋራንቲ የለንም በህይወታችን ላይ ከሆነ ደቂቃ በኋላ አሁን ካለንበት ከደቂቃ በኋላ ምን ሊፈጠር እንደሚችል ምንም ህይወታችን ላይ ጋራንቲ የለንም። የሰው ልጅ በምራቅ ስንታ ራሱ ህይወቱ ሊያልፍ ይችላል። እና ለምን በዚህ ልክ ማለት ለምን በዚህ ልክ ያስገረመን እንዳለ ማለት ነው። አኒና አዶናይ መኪና አደጋ ደረሰባቸው ስትሉ በጣም ነው እንዲህ አደጋ እንዲደርስባቸው የፈለጋችሁት? አረ ተረጋጉ፣ አትቸኩሉ። እስኪ መረጃው ይጣራ። እችን ቅንቡር ስንደዎችን አጋሰሴን ምን አምናችሁ ነው? እቺ የዩቲዩብ ጡረተኛ አምናችኋት ነው? በመድኃኔዓለም እንደው እግዚአብሔር ይጠብቃቸው፣ ውሸት ያድርግላቸው። ይጣራ መረጃ። አንዳንድ ሰዎች ለመረጃ ማትቸኩሉ፣ አንዳንዴ ተረጋጉ። ምን አይነት ያው በእርግጥ ያው ብዙ ሰው ማለት ነገርየው እንዲፈጠር ከመፈለግ አንፃር ሳይሆን ያው ልጆቹ በጣም ሰው ስላወቃቸው ምናምን ታዋቂ ከመሆናቸው የተነሳ የግድ ነው የሆነ ወሬ ሲነሳ የግድ ወሬው መራባቱ ወሬው በጣም መዳረሱ አይቀርም። ሰው ከዛ አንፃር ይመስለኛል እንጂ በዛ ልክ ሰው የነሱን ክፉ ፈልጎ ሊሆን ይችላል። በእርግጥ ሰሞኑን ደግሞ የሚወራባቸው ነገሮች አሉ። የቪው ተመታ ምናምን ጋይስ በቃ ይሄ ሶሻል ሚዲያ ነው። የሆነ ሰው የሆነ ላይክ ትሬንድ ሆኗል ማለት ምክንያቱም ፎሎወርን ብትሉ ሰብስክራይበርን ብትሉ ምናምን ሶሻል ሚዲያ ላይ ያለ ተከታይ በሙሉ የሆነ በፊት የነበረው አይ ቲንክ የሚመስለኝ የሆነ ላይክ ቢልድ የምታደርጉት ኮሚኒቲ ወጥ የሆነ ነገር ፈልጎ የሚመጣ ነበር። አሁን ግን እንደዛ አይደለም። አቋም የሌለን ሰዎች ስለሆነ ምንም የሚገርም ነገር አይደለም። ሶ ለአሁኑ እይታ ምናምን አቶ ሊሆን ይችላል። ነገር ደግሞ ይመጣና በዛ ልክ ግን ሩቅ አንሄድ ነው። በቃ ሰውን ለመጣል ሩቅ አንሄድ ጋይስ። ምክንያቱም እኛ መቼ የቱ ጋር ልንወርክ እንደምንችል ሰማናት ማለት ነው። ጃኒን በሚመለከት እየተሰራጩ ያሉ መረጃዎች አብዛኛዎቹ ስህተት ናቸው። ጃኒ የመኪና አደጋ እውነት ነው ደርሶባታል። ነገር ግን የደረሰው ጉዳት መጠነኛ ነው። በተጨማሪም በመኪና ውስጥ አዶናይ አልነበረም፣ የነበረው ማቱሳላ ነው። በማቱሳላ ላይ መጠነኛ ጉዳት ደርሷል። አዳዲስ መረጃዎች ሲኖሩ እውነተኛ መረጃ እናደርሳቸዋለን።
ያ ጋይስ እንግዲህ እግዚአብሔር ቀላል ያደርግላቸው ነው የምንለው። በሰላም ወደ ቤታቸው ይመልሳቸው፣ ለአካለ ጎዶሎ አይዳርጋቸው። ያው በቃ አደጋ ማንኛውም ሰው ላይ ይደርሳል። ምንም የተለየ ነገር አይደለም። ብቻ ግን ነገሩ እንዲቀልላቸው እግዚአብሔር ይርዳቸው ነው የምንለው። ያ ለዛሬ ነበረን ቪዲዮ የነበረ። ቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ።